ሰላም ለእናንተ ይሁን የተወደዳችሁ አባቴ ብሩካን የዘላለም ወገኖቼ ምህረት ቸርነቱን አግንኖ በሕይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን ስለሁሉ እናመሰግናለን። እህታችሁ ሮማን ነኝ። ሁል ጊዜ በየሳምንቱ የሚቀርበው የዚህ ከሰሊሆም የወንጌል አገልግሎት የሚቀርብ ፕሮግራም ነው። የረዳን እግዚአብሔር ይባረክ። ብዙዎቻችሁ በስልክ ያበረታታችሁን በጽሁፍም የጸሎት ርዕሶቻችሁን ያቀረባችሁ አንዳንዶች የጸሎት ርዕሳችሁም እንደተመለሰ እየነገራችሁን አላችሁ። ክብር ለእግዚአብሔር ይሁን። ሁሉ ጊዜ እንደምንለው እኛ ከናንተ የተሻለን ስለሆነ ሳይሆን ነገር ግን ቃሉን የማይሽር ትልቅ አምላክ በምድር ሁለት ሆናችሁ ተስማምታችሁ በትጸልዩ እኔ ከላይ ሆኜ ሰማለው ስላለን እናንተ የጸሎት ርዕስ ስትልኩ ከናንተ ጋራ በመስማማት ለሱ ነው የምናቀርበው። ጆሮአችንን ለሱ ሰተን ታምነን እንጸልያለን። እግዚአብሔር ደግሞ ያደርጋልና ለብዙዎቻችሁ ያደረገ ስላለው ስለ መልካሙ ስራው የሰማይ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም ሁል ጊዜ የሚናገረን አምላክ እንዲናገረን ጊዜውን ለጌታ እንሰጥና ከዛ ደግሞ እንዲያስተምረን ከቃሉ እንመለከታለን፣ እንጸልያለን። የአባቶቻችን አምላክ ደጉ ጌታ ቸር አምላክ ሆይ ስለሁሉ እናመሰግናለን። ባንተ ፍቅር፣ ባንተ ጸጋ፣ ባንተ ምህረት ታስበናልና ክብር ላንተ ይሁን። ዛሬ ተብሎ በተጠራበት በዚህ ቀን አሁንም ልትናገረን ወደምትችል ሁልጊዜ ወደምትሰማን በጽድቅ መንገድ ወደምትደግፈን ወደ ሕያው አምላክ ወደ አንተ እንቀርባለን። አንተም እግዚአብሔር ሆይ ሁልጊዜ እንደምታስተምረን እንዲሁ ልታስተምረን ከኛ ጋር ስላለ የታመንከውን አንተን ታምነን ይኸው እግዚአብሔር በዚህ አለን። አንተው ተናገረን። የውስጣችንን ጉዳይ የምታውቅ አንተ ነህ። እልፍ ወደምንልበት ወደ ፈቃድ ወደምንጠጋበት ወደ ልብህ አጀንዳ እንድንጠጋ እንድትረዳን በስምህ ጸለይን። በሁሉ አንተ ክበር ከፍ እናደርግሃለን። በሕያው ልጅህ በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እንደምታውቁት የጀመርነው የጴጥሮስን መጽሐፍ ነው። አንደኛ ጴጥሮስ ምዕራፍ 4 ላይ ነው ያለነው። ሐሳቡን ለማንሳትና ከዛ ደግሞ አብረን የሚቀጥለውን ማየት እንድንችል ከቁጥር 1 ጀምሮ ያለውን አነብና ያለፈውን ሳምንት ጥቂት አይተን የዛሬውን ትምህርታችንን አብረን እናያለን። ምዕራፍ 4 ላይ ክርስቶስም በስጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ቃጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህም ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በስጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡት፣ ጸልዩ ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ ያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆን በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። በጣም በሚገርም ሁኔታ ጴጥሮስ እየተናገረ ያለው አሁን በምንኖረው በቀረልን ዘመን መኖር ካለብን የምንኖረው እንደሱ ፈቃድ ነው። ድሮ እንመላለስ የነበረበትን
በዓለማዊ ምኞት እንኖርበት የነበር የዚህ የጨለማው ገዢ ሐሳብ ስንፈጽም ኖረናል ሁላችንም ለዚህ ነው ስጋንና ክፉ ፈቃዱን ዓለምንና ክፉ ምኞቱን ሰይጣንንና ክፉ ስራውን ክጄ አንተ ራስን አምላክ ያድርጌ ተቀብያለሁ ስለኔ ሞታልና ብለን የተቀበልንኛ ልክ ስንቀበል ደግሞ ልጅነት የተሰጠን ከዚህ ጊዜ ጀምሮ ደግሞ የእግዚአብሔር መንፈስ ልጆች እንጂ በወንድ ፈቃድ እንዳልተወለድን አድርጎ ዘግቶ እንግዲህ ስትኖሩ ከጨለማ ወደሚደነቅ ብርሃን የጠራችሁን የሱን በጎነት ለመንገር የተመረጠ ትውልድ ብቻ ሳትሆኑ የንጉስ ካህናት ናችሁ ብሎ በክህነታችሁ የመንደር አይደለም የትልቁ አምላክ የንጉሱ ካህናት ወይም ንጉሱ በምድር ሊገለጥበትና ሊነገርበት የሚገባ እንደ ራሲዎች ናችሁ ወይም አምባሳደር ናችሁ እንደ ክርስቶስ እንደዛኛው ፈቃድ ለዚህ ነው በስጋ በቀረላችሁ ዘመን መኖር ካለባችሁ እንደሱ ነው ስለዚህ እሱ ከላይ ሆኖ እንደ ራሴ ነሽ ይልሻል እንደ ራሴ ነህ ወይም ደግሞ አምባሳደር ናችሁ አምባሳደር ማለት እንደ ራሴ ማለት ነው እንደ ላኪው ሆኖ የሚኖር ማለት ነው አሁን የምትኖሩት እንደማን ፈቃድ በስጋ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እንደሱ እንደ ላይኛው ሐሳብ እንደ ፈቃዱ ምክር እንደ ልቡ ምኞት ነው የምትኖሩት እሱ ምንድነው ያላችሁ እሱ እንደኔ ነው ብሎ ለዚህ ነው ሁሉ ጊዜ በጣም ብናገረው ሁሉ ጊዜ የሚደነቅበት ቃል አንደኛ ዮሐንስ ወንጌል 1:13 ላይ እነዚህ የተቀበሉት ከዛሬ ጀምሮ ከእግዚአብሔር ተወለዱ እንጂ ከደም አይደለም ብሎ ከወንድ ፈቃድ የተወለደውን ይሄ የምናየውን ስጋችንን ክዶ እሱ እኛም ስጋችንንና ፈቃዱን እንደካድን እሱም ስጋችንን ከዶ ከኔ ነው የተወለዳችሁት ብሎናልና እንግዲያው የማናችሁ ማለት ነው የሱ ናችሁ እንደኔ ነው የምትኖርልኝ እንደኔ ነው መኖር ያለበት ቀድሞ በምን ኖረው ነበር በመዳራት በስጋ ምኞት በስካር ኖራችሁ ነበር በጨለማው ዓለም ገዢ ሐሳብ ትኖሩ ነበር አሁን ግን እንደራሴ ነው የምትኖሩት አይገርም ማ እግዚአብሔር እንደኔ ኑሩልኝ እንደራሴ ኑሩ እንደራሴ ነሽ አምባሳደር ዝም ብሎ አምባሳደር ነኝ እኔ ምናምን ተብሎ የሚያስፈልገውን እየቃረምን ለመኖር አይደለም ምናልባት አምባሳደሮች በሄዱበት ምድር የላካቸው ነው መንግስት የሚያስፈልጋቸው በፍጹም የኪራይ ያስቡም ትምህርት ቤት ያስቡም ተናያስቡም ለምን የላካቸው እንደኔ ነው የሚኖርልኝ ብሎ የራሱን ሐላፊነት ይወጣል የላኪውን ልክ እንደዚሁም አሁንም ለኛ ሐላፊነቱን የሚወጣ አምላክ አለን በምድር ለምንኖርበት ኑሮ አምላክ አለን ምናልባት እንደነሱ ስለማትኖሩ የሚነቅፋችሁ ሰዎች ሊኖሩ ይችላሉ ታዲያ ምን ቸገራችሁ ፈራጅ አላቸው እያለ ነው ባለፈው የተመለከተው ፈራጅ አላቸው የሚፈርድ አለ ምንም ያደርግ ምናልባት እርሱ ከነሱ ጋር ስላልኖራችሁ እየተደነቁ ምን ያደርጋሉ ሊንትን ሌሏችሁ ሊያዋርዳችሁ እነርሱ ግን ይላል ላንበው ቃሉን በዚህ ነገር ወደዚያ መዳራት ብዛት ከነሱ ጋር ስለማትሮጡ እየተሳደቡና እየተደነቁ ይደነቃሉ ግን እነርሱ በያዋና በሙታ ላይ ሊፈርድ ለተዘጋጀው መልስ ይሰጣል እናንተ የእናንተ አይደላችሁ ባለቤት አላችሁ በባለቤታችሁ ፊት እንደሱ እንድትኖሩ በላካችሁ ፊት እንደራሴ ነሽ እንደራሴ ነህ ብሎ ባስቀመጠ በሱ ፊት እነሱ ይፈርዳሉ እነሱ ፍርድ ያገኛሉ አንተ ራስህን አንቺ ራስሽን ኑሪ ብሎ ያስቀምጥ ዳሩ ግን የነገር ሁሉ መጨረሻ ቀርቧል እንግዲህ እንደ ባለ አእምሮ አስቡ ብሎ እንደገና ቆም ብለን እንዳናስብ ይነግረናል ምንም እንኳን እንደሱ ፈቃድ ለመኖር እሱ የሚያስፈልገንን ያደረገልን እኛ ከገመትነው በላይ የሆነልን እየኖርናለን ይህንን ወቁ የነገር ፍጻሜ መጥቷል አሁን ዝም ብሎ የቶሎ ወይም በቃ ተደላድለን የምንኖርበት ጊዜ አይደለም ምን መሆኗል ይላል የነገር ፍጻሜ መጥቷል ዋው ስለዚህ ምን አድርጉ ይላል እንግዲህ
ዳሩ ግን የነገር መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ እያለ ያስቀምጥላል። ምንድነው የነገር መጨረሻ? በተለይ ዮሐንስ የሚናገረውን ምናልባት እሱን ብመለከተው ደስ ይለኛል። የመጀመሪያ ዮሐንስ መልእክት ምዕራፍ 2 ላይ ላንበው ከቁጥር 15 ጀምሮ ያለውን ጥቂት ወደታች ወረድ ብዬ ላንብ። እንዲህ ይላል፣ ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋል፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎችን የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆነ ጽፍላችኋለሁ ይላል እና ምን ብሎ ይናገራል? ዝቅ ይልና የክርስቶስ ተቃዋሚ መንፈስ ስላለ ይቃወማችኋል። ምን ስለመጣ? የመጨረሻው ሰዓት ስለመጣ። መጀመሪያ ምን አድርጉ? ዓለምንና የዓለምን ሐሳብ አትውደዱ። ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ነው፣ የሥጋ ምኞት ነው፣ የሥጋ ፈቃድ ነው፣ የዓይን አምሮት ነው፣ ስለ ገንዘብ መመካት ነው። ይህ ትርክምክም ያለ እዚሁ የቀረ ጉዳይ ነው። ዓለምንና ምኞቱን የሚወድድ ሁሉም የሚያልፈውን ይወዳል። ነገር ግን ዓለምንም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። የመጨረሻው ጊዜ ስለሆነ ልካችሁን አበጅታችሁ ኑሩ። ሊመጣ ያለ በዚህ ዘመን የሚመጣ ዘመን መጥቷል። ዓይናችሁን በአምሮት የሚወስድ በምኞት የሚወስድ ስተው የሚያስቱ ብዙዎች ናቸው ያሉት። ስለዚህ ቆም በሉና እዩ። ቀድሞም ቢሆን እነዚህ በዓለም ትኖሩበት የነበረውን ኑሮ ባለመኖራችሁ ምክንያት ይሰድቧችኋል፣ ይደነቃሉ፣ ብዙ ሊያደርጓችሁ ይችላሉ። አሁንም ልንገራችሁ ይላል። ምን አታድርጉ ይላል? ዓለምንና ምኞቱን አትውደዱ። ሁሉም ያልፋል፣ ይጠፋል። ለምን? መጨረሻው ሰዓት ስለደረሰ የክርስቶስ ተቃዋሚዎች ይነሳሉ፣ ይመጣሉ። አሁንም እንዲያውም መጥተዋል ይላል። እንግዲህ ያኔ በነ ጴጥሮስ ዘመን አሁን መጥተዋል የክርስቶስ ተቃዋሚ ከተባለ ከፊተኛው ቀን ይልቅ መጨረሻ ለደረሰብን ለኛ ምን ያክል የፈጠጠ ዘመን ላይ እንዳለን ወቁ ወገኖቼ። የፈጠጠ ዘመን፣ መከራው የቸኮለበት ዘመን፣ መጨረሻ ደርሶብናል እና ዓለምንና ምኞቱን አትውደዳ። ዓይን ከራተታ። ዓለምም ምኞቱም ሁሉም ምን ያደርጋል? ያልፋል። በጣም ነው አስረግጦ የሚናገረው። አትውደዱ ያለ በዓለም ያለው ሁሉ ምንድነው? እርሱ የሥጋ ነው። የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት አይደለም። እንግዲያው ለአባትህ ልትመሰክር በሥጋ ከቀረ የሱ ምስክር ለመሆን እንደኔ ኑርልኝ ከተባልክ የእግዚአብሔር ከሆንሽ ለእግዚአብሔር ከተለየን ማለት ነው። የሱ ነን ካልን በሕይወት በሥጋ አሁን በቀረልን ዘመን ስንኖር ሳለ ምን ልናደርግ? ይህንን ክፉ ነገር ከላያችን ልናወጣ ይገባናል። ዓለምንና ምኞቱ። በዓለም ያለው በሙሉ ምንድነው? የሥጋ ምኞት፣ የዓይን አምሮት ነው። የአባት አይደለም። ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድድ የአባት ፍቅር በውስጡ የለም። ወይ የንጉሥ ክህነታችንን እንደ ራሴ ነው የምትኖረው የመባላችንን ትልቅ ስልጣን ባዶ የሚያደርገው ዓለምንና የዓለምን ምኞት መውደድ፣
በአይን አምሮት ተቃጥሎ መሄድ በቀደመው ፈቃድና በቀደመው ሐሳብ ለመኖር ጨክኖ መመላለስ እርሱ ከእግዚአብሔር ከአባት አለመሆናችን ምልክት ነው። ታዲያ ኢየሱስ ሳትሆን የሱ ተወካይ ልትሆን አትችልም። ኢየሱስ ሳትሆን የሱ መሆን አይቻልም። እና ምን እናድርግ? ይህንን ክፉ የሆነውን ነገር ከኛ እናርቅ። ዓለምንና ምኞቱን ከኛ እናስወግድ። ልንኖር በተገባን ዘመን መጨረሻው መጥቷል። እንዲያውም ምን ይላል? ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣል፣ እንዲያውም አሁንም አለ ብሎ ይነግረናል። እንዴ በእነ ማን ዘመን? በእነ ዮሐንስ ዘመን የክርስቶስ ተቃዋሚ ከነበረ አሁን ከ2000 ዓመት በኋላ የልቁኑ አብዝቶ በተጠናከረ መልኩ በተጠናከረው ሐሳብ የመጨረሻው መጨረሻ መጥቷል። እናስ የአባታችሁ ፈቃድ በእናንተ እንዲሆን በስጋ ዘመናችሁ የእኔ እንደራሴ ናችሁ የተባላችሁ ለእሱ የእሱን በጎነት ለመንገር የተመረጥክ ትልቅ ሕዝብ፣ የተመረጠ ወገን ያልነበርክ ወገን የሆንክ ርስት የተጠበቀልህ የማይጠፋ ርስት ላንተ የተሰወረ አባቶችን አፍቁት የነበረውን ዘመን የምትኖሩ አንተ አንቺና እኔ ከፊተኛው ዘመናችን ይልቅ አሁን በጨከነ መንፈስ ልንመላለስ ይገባል። ምን በማድረግ? ራሳችንን በመግራትና በመግዛት። ለምን? መጨረሻው ደርሷል። ያለበለዚያ ከአባታችሁ ጋር አይደላችሁ። ዓለምንና ምኞቱን የገንዘብን ምኞት የዓይንን አምሮት መከተል እነዚህ የዓለም ፈቃድ ናቸው፣ የሰይጣን ሐሳብ ናቸው። አልካዳችሁ ማለት ነው። ማንነታችሁና የእግዚአብሔር አይደላችሁ። የካደና እሱ ነው የኔ ዋና ያለ የእግዚአብሔር ልጅነት ስልጣን ተቀብሏል። ያ የእግዚአብሔር ልጅ ስልጣን የተቀበለ ከዛሬ ጀምሮ ከወንድ ፈቃድ አልተወለደም። የኔ ነህ ብሎ እንደራሴ ነህ ብሎ እንደኔ ሆነ ትኖርልኛለህ፣ ጽድቄን ትገልጣለህ። ከምን ከጨለማ ወደሚደነቀው ብርሃን የጠራን የሱን በጎነት ለመንገር ነው። በህይወት በቀረላችሁ ዘመን የሱን ፈቃድ ለማድረግ ነው የምትኖሩ የተባልን እኔና እናንተ። በጣም ትልቅ ኃላፊነት ነው። በስጋ በቀረላችሁ ዘመን ምን አድርጉ ይላል? የእግዚአብሔርን ፈቃድ እንጂ የሰውን ምኞት እንዳትፈጽሙ። ይሄ ደግሞ ለእናንተ የጦር ዕቃችሁ ይሁን። እንደራሴ ብሎ ነው ያስቀመጠሽ። እንደራሴ ኑሪ ብሎ ነው ያስቀመጠሽ። የሚያስፈልገንን ሁሉ እያደረገልን በሌሎች ባልሆነላቸው በጨለማ በሚሰቃዩ አንገት እየነቀነቅን ለኛ ሆኖልናል እያልን እኛ ጋር ሰላም ነው እያልን ተዘልለን እንድንቀመጥ ሳይሆን ይሄን ሁሉ የሚያደርገው ልክ አምባሳደር ሆኖ በሄደበት ሀገር ስለ ቤት ኪራይ ሲከፈልለት ሌላ የቤት ኪራይ የማይከፈልለትን ሰው የኔ ቤት ኪራይ ይከፈላል የራሳችሁ ጉዳይ እንዲል ሳይሆን ቤት ኪራይ ለከፈለለት አገር ለመኖር እነዛ ቤት ኪራይ ራሳቸው የሚከፍሉ የራሳቸው ናቸው። የራሳቸውን ፈቃድ የራሳቸውን ሐሳብ ነው ይፈጽሙት። አንተ ግን ቤት ኪራይ ከፍዬ የሚያስፈልግህን ቀለብህን ችዬ ያስቀመጥኩ እንደኔ ሆነህ በምድሪቷ ላይ እንድትመላለስልኝ ነው ብሎ ነው ያስቀመጠው እንጂ ሌሎቹ ለራሳቸው እንደሚኖሩ ለራስ እንድትኖር አይደለም። ዛሬም እኔና እናንተ እግዚአብሔር በሚያስፈልገን ሁሉ ነገራችንን እየተከተለ እየሞላልን ከሌሎች ይልቅ አባት ብለን እየጮህን እየጠራን አባትነቱ በሕይወታችን ተገልጦ ደስ አሰኝቶን በፈቃዱ ምክር እየተመላለስን ነገር ግን አሁንም ገና በአይናችን አምሮት በዓለም ምኞት በስጋ ፈቃድ በስጋ ምኞት እየተመላለስን ከሆነ ምስኪኖች ነን። እንደሱ አይደለም እየኖርን ያለነው፣ እንደኛ ነው። እንደኛ የምንኖር ከሆነ ከሱ ጋር አይደለንም። በዚህ ምኞት የምትመላለሱ አባቴን እወዳለሁ ማለት አትችሉም። እንኳን ለሱ ኖራለሁና እግዚአብሔርን እወዳለሁ ማለት አትችሉም። እወዳለሁ ዝማሬ ብቻ ሆኖ ይቀራል። እወዳለሁ ስብከት ብቻ ሆኖ ይቀራል። እወዳለሁ እውን የሚሆነው በመኖር ነው እያለን ያለው። ክብር ለእግዚአብሔር ይሁን። እናንተ የተወደዳችሁ ወገኖቼ በመኖር እግዚአብሔርን ሐሳብ በመኖር እግዚአብሔርን ፈቃድ እንድንመልስና በስጋ በቀረልን ዘመን ልጆቼ ሆይ የመጨረሻው ሰዓት ስለሆነ
የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ነበሩ ግን ከኛ ጋር አይደሉም። የመጨረሻው ሰዓት እንደሆነ አውቀናል። እነሱ የመጨረሻው ነው ካሉ እኔና እናንተ ደግሞ የመጨረሻ ነን። ስለዚህ ምን ልናደርግ? በዚህ የመጨረሻ እላቂ በሆነ ሰዓት ላይ አንቺ እኔን ወክለሽ ኑሪልኝ ብሎ ከመረጠሽ ከነሙሉ ጸጋው ነው፣ ከነሙሉ ኃይሉ ነው። ዓለምን በመውደድና የራስ ሆኖ በመኖር አይደለም፣ የሱ ሆኖ ለመኖር ልትወስን ልትጨክን ይገባል። ለዚህ ነው ከጨለማ ወደሚደነቅ ብርሃን የጠራችሁን የሱን በጎነት ለመንገር የተመረጠ ትውልድ የንጉሥ ካህናት ናቸው። ዛሬም በህይወት በስጋ በቀረላችሁ ዘመን ስትኖሩ መኖር ካለባችሁ የምትኖሩት ለሱ ነው። ስለዚህ ልንገራችሁ አሁን ይላል። ዳሩ ግን አሁን ልንገራችሁ ስለ እናንተ የሚሞግት ለሚሰድቧችሁ ለሚናገራችሁ ሞጋች አላችሁ። ነገር ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ቆም በሉና አስቡ። አሁን ምን እየሰራሁ ነው በሉ። እውን እኔ ጌታን እያመለኩት ነው? የሱን በጎነት በስራ ይገልጠዋለሁ? ኑሮ የሱን ይመስላል? ለሱ ነው የምኖረው? ማነኝ እኔ በሉና ቆም ብላችሁ አስቡ። ቆም በሉና ተመልከቱ፣ ቆም በሉና አስቡ እያለን ያለው። ክብር ለእግዚአብሔር ይሁን። እንደ ባለ አእምሮ ልንመላለስ እግዚአብሔር ቀን ቀጥሮ መጥቶልናል። እንዳለ ባለ አእምሮ በማሰብ ጸንተን እንድንቆም እግዚአብሔር ይፈልጋል። ስለዚህ እንዴት አድርጉ? እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩ ዘንድ በመጠን ኑሩ። ኑሯችሁ ልኬት ይኑረው። እግዚአብሔርን እንደ ፈቃዱ ለመኖር በልኬት ተመላለሱ። ላያችሁት ለሰማችሁት በዚህ ዓለም ሚዛን አትመዘኑ። በጣም ብዙ ጥያቄዎቻችንን ስንፈትሻቸው የጧት የጸሎት ርዕሶቻችንን ስናይ ከሌላው ጋራ የምናደርገው ፉክክር ነው። በዓለም ከሚኖሩ ከምናያቸው ጋራ ያለ ይሄ ቢኖረኝ እንትን ኖረኝ እንትን ቢሆንልኝ እያልን ቀን በቀን ምኞታችንን እያሰፋ ነው እየመጣን ባለንበት ጊዜ እግዚአብሔር ግን ምን ይላል? መጨረሻው ደርሷል። ነገርን እያሰፋ ግራ አትጋባ፣ ያለኝ ይበቃኛል በልና ልክህን አበጅና ወደ እግዚአብሔር ለመጸለይ እንድትችል ሁን። አምላክን ለማመስገንና ለተወለድክበት ፈቃድ በስጋ ልትኖር በቀረልህ ዘመን እንደ ራሴ ሆነ ለመኖር እንድትችል እግዚአብሔር እንዲረዳህ ጸልይ እያለን ነው። ጸልያለን ወገኖቼ። አሁን ብንጸልይ እወዳለሁ። በቀረልን ዘመን ምን እየሆነ እንዴት እየኖርን ያለ ነው? ቆም ብለን ለያው አምላክ ለእግዚአብሔር ራሳችንን እንሰጣለን። በእውነት ራሳችሁን እንድትፈትሹ አብረን እንጸልያለን። የፍተሻ ሰዓት ይሆንልን። እውን ለተወለድንበት እውነት ለአባታችን እንወድሃለን ለምንኖር ነው የምንኖረው ወይንስ አይናችን ለተንከራተተበት ለገንዘብ አምሮት ለዓለም ምኞት ነው የምንኖረው? ገንዘብን መውደድ፣ ዓለምን መመኘት፣ ለአይን አምሮት ማለፍ እርሱ የዓለም ሐሳብ ነው፣ የእግዚአብሔር አይደለም። ከሱ ጋር ሆናችሁ እኔ አንተ ነኝ ማለት አይቻልም እያለን ነው። እንግዲያው ዛሬ እንዲገራን እንጸልያለን። እንጸልይ። የአባቶች አምላክ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በብዙ ምሕረትና ቸርነት የደገፍከን ደጉ ጌታ ልዑል እግዚአብሔር ሆይ ይገርማል። ጌታ ሆይ የራስህ አደረከን፣ ደግሞም እንዲበራልን እንዲገባን አደረክ። ብዙዎች የናፈቁትን ሕይወት ዛሬ እንድንኖር አደረከን። ታዲያ በዚህ ጊዜና በዚህ ሰዓት የዘላለሙ ቅዱስ ልዑል እግዚአብሔር ሆይ ለታመነው የፈቃድ ምክር፣ ለተሰወረው የልብ አጀንዳና ሐሳብ ተገኝተን ማለፍ የምንችልበት ጸጋ እንዲበዛልን በስምህ ጸልያለሁ። አቤቱ የዘላለም አባት ሆይ ከኖርና ይቀር ለፈቃድህ ኖረ ልብን ደስ አሰኝተን በቀረልን ኑሮ የመጨረሻው መጨረሻ እንደሆነ ገብቶን የዘላለም አባት እንዳንተ ሆነን ልንኖር ያንተ እንደራሴዎች ሆነን ልንኖር የምንችልበት ጸጋ ይጨመርልን።
አንተ ልትጨምረው ልታከናውነው በምድር ካሉ ከኃያላን ነገስታት ከብርቶቹ ይልቅ እነሱ አምባሳደሮቻቸውን ከሚያኖሩት ኑሮ ይልቅ በሚበልጥ ልታኖረን መጥተሃል። ታዲያ ስታኖረን በመጠን ኖረን ወደፊት ወደ ጸጋ ዙፋን እየቀረብን አንተን እያከበር እንድንኖር እንጂ እግዚአብሔር አምላኬ ሆይ ባንተ ላይ እንዳንዘረጋ ሌሎችን እግዚአብሔር እንዳልጎበኛቸው እንደማይጎበኛቸው እግዚአብሔር ሆይ በንቀት የተሞላን እንዳንሆን አስተውለን እንድንመላለስ በመጠን እንድንኖር ጌታዬና አምላኬ ሆይ አቤቱ እንደ ባለ አእምሮ እንድንኖር ፈቅደሃልና ዛሬ ሁለንተናችን እንድትገራ በኢየሱስ ስም ጸለይኩ። ልንኖር በተገባን ዘመን በዚህ በመጨረሻው ዘመን እንደ ባለ አእምሮ መመላለስ የምንችልበት ጸጋ ይብዛልን። የምህረት እጅ ይብዛልን። የከፍታ የጽድቅ የበጎነት እጅ እንዲያገኘን በኢየሱስ ስም ጸለይኩ። ክፉ በስም ሰይፍ እሳት ይበላ። የአባትነትን የአምላክነትን የወዳጅነት እጅ በላያችን ላይ ይሁን። ደግሞ ከፊት ይልቅ ዛሬ ላይ ቆሜ የዘላለም አባት ትልቅ እግዚአብሔር ሆይ በምድራችን ኢትዮጵያ በሰሜኑ ምድር ላይ ደግሞ በኤርትራ ምድር ላይ ጠላት እያሰበ ያለው እየሳለ ያለውን እየሰነገለ ያለውን የቁጣውን ሰይፍ እግዚአብሔር ሆይ አንተው እንድትሞግተው ላንተው ሰጣለሁ። ሰልፉ የኔ ነው። ከዚህ ታላቅ የሰራዊት የተነሳ አትፍሩ እንዳልክ የዱሮ አምላክ አይደለም። አሁንም የዘላለም አባት የእንትና መሳሪያ አይደለም የሚያስጠለን ነገር ግን ሰልፍ ያንተ ነውና በኢየሱስ ክርስቶስ ስም እንዴት እንድትገጥም ታውቃለህ። ጌታ ሆይ ህዝቡ ግራ ተጋብቶ በጭንቅ አለ። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አምላኬና መድኃኒቴ ሆይ በማዳንህ ክንድ በጽድቅ እውነት እንድትገለጥ በኢየሱስ ስም ጸለይኩ። የማዳንህ እጅ ይምጣ ጌታ ሆይ በኢትዮጵያም በኤርትራም ምድር ሰላምና ረፍት ይሁን። በተለይ በሰሜን እግዚአብሔር ሆይ የተከዜን ወንዝ ተገን ያደረገ በሰሜን ከፍታዎች ላይ የሚረማመድ የዘንዶ ኃይል ጉልበት የአመጽ አሰራ የደጋሚው ድግምት የሟርተኛው ማርክ በስም ሰይፍ እሳት ስራ ሁሉ የፈረሰ ይሁን። አሁንም ሁሉን ለምትችለው አሁንም ድንገት ለምትገለጠው ለታማኙ ጌታ ምድሬን እሰጥሃለሁ። ቸር ወዳጅ ሆይ አቤቱ በማስተዋልና በጥበብ እንደምንመላለስ እርዳን። ልካችን ይግባን። እንዳንተ በመኖር ዘመናችን ይጠቅለል። በነገር ሁሉ ክበር። ለመሪዎቻችን ዕውቀትና ጥበብ ማስተዋልን ስጣቸው። ጌታ ሆይ ካንደበታቸው ቀድመህ ከኮቴያቸው ቀድመህ ነገርን እግዚአብሔር ሆይ ጠላት የከፈተውን ጠላት ያዘገጃጀውን ጠላት በቁጣ ያነደደውን እሳት ዝም እንድታሰኝ በስምህ ጸለይኩ። በሁሉ አንተ ክበር። እንወድሃለን እናከብርሃለን። በኢየሱስ ስም ጸለይኩ። አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ። ኢየሱስ ያድናል። አሜን።